ተፈጥሯዊ ገጸ በረከቶች መገኛ ህዝቡ የትልቅ ታሪክ ባለቤት ውብ ባህላዊ እሴቶቹ በተለይም የእንግዳ አቀባበል ባህሉ አካባቢው በሰላምና በፍቅር የሚኖሩበት የአካባቢውን ማህበረሰብ ህይወት ከመቀየር ተርፎ የሀገርን ኢኮኖሚ ሊደግፉ የሚችሉ የኢኮኖሚ መሰረቶች ያሉት የካፋ ዞን የራሱ የሆነ የሚዲያ አማራጭ ባለመኖሩ እነዚህ ውበቶቹንና ጸጋዎቹን በተሟላ መልኩ የሚያስተዋውቅበት እድል ሳያገኝ ዘመናትን መሻገሩ የቅርብ ጊዜ ትውስታ ነው። በካፋ ዞን ውስጥ የሚገኙ ነባር ብሔረሰቦች የከፍቾ የናኦና የጫራ ብሔረሰብ በዞን ውስጥ ያሉ እምቅ አቅሞችንና ሀብቶችን ዕውቀቶችን በአግባቡ እንዲጠቀም እንዲያውቅና መረጃ እንዲያገኝ ለማስቻል ከዚህ በፊት በነበርንበት አወቃቀር ውስጥ እምብዛም የልብ የሚያደርስ የመረጃ ስርጭት ባለመኖሩ ምክንያት በራሳችን አካባቢ በራሳችን ዞን ውስጥ ነገር ግን ለሁሉም ኢትዮጵያውያን አገልግሎት ሊሰጥ የሚችል አማርኛን ጨምሮ ማለት ነው ግን ደግሞ በክልል ውስጥ ወይም በዞን ውስጥ ለሚኖሩ አካላት በሚናገሩት ቋንቋ መረጃ ሊያደርስ የሚችል ቴሌቪዥን ወይንም ሬዲዮ ጣቢያ ያስፈልገናል የሚል መነሻ በመነሳቱ በወቅቱ የነበሩ ቅድም ስማቸው በተለያየ መልኩ የሚጠቀሱ አመራሮቻችን አስቸጋሪ በነበረበት ወቅት የውጭ ምንዛሬ በማስገኘት ከፍተኛ በጀት በመመደብ ስቱዲዮ ግንባታ በማከናወን ስራው እንዲጀመር አድርገዋል። የካፋ ማህበረሰብ ቴሌቪዥን ስራ ከደቡብ ራዲዮና ቴሌቪዥን ድርጅት የአየር ሰዓት በመከራየት ለመጀመሪያ ጊዜ ስርጭት የጀመረው ሰኔ 1 2010 ዓመተ ምህረት መሆኑ የሚታወስ ሲሆን ቴሌቪዥኑ ዛሬ ላለበት ደረጃ እስኪደርስ ድረስ የማይዘነጉ ውጣ ወረዶችን ተሻግረዋል። በተከራየ አየር ሰዓት ሲተላለፍ የነበረው መረጃ የዞኑን ህዝብ ፍላጎት የሚመጥን ባለመሆኑ የራስን ተቋም የማቋቋም ፍላጎት እያደገ መጥቶ ለዚህ በቅቷል። አችሉም ቴሌቪዥን መክፈት አችሉም። አንደኛ በጀት፣ ሁለት የሰለጠነ ሰው የላችሁ አችሉም የሚለው ማኑዋልም ጭምር ስንሄድ ፈርመን የአየር ሰዓት ምናባክን ከሆነ እንደምንባረርና እንደምንቀጣ ውል አስረን ስንጓዝ ነበር። በዚህ ውጣ ውረድ ላይ በጣም የሚገምተው በጣም እስካሁን ድረስ በህይወቴ ላይ ታሪክ ሆኖ የተመዘገበበት የለውጥ መንግስት በመጣበት ጊዜ ላይ መንገዱ ተዘግቷል። ጊዜው አየር ሰዓት ማድረሱ የግድ ስለነበር በየጫካና በየጥሻው እያቋረጥን እየተቀባበልን በጣም በፈተና ስንተላለፍና አንዳችም ቀን የአየር ሰዓት ሳናባክን ስንጠቀም ነበር። ይህን የሰሩትን ባለሙያዎቻችንን እጅግ በጣም ከልብ አመሰግናለሁ። ትናንትናም አመስግኛለሁ። የካፋ ህዝብ ትልቅ ታሪክ ያለ ህዝብ ነው። በዓለም የሚታወቅ ህዝብ ነው። በአገርም ፊት ለፊት ከሚታወቁ ባለ ታሪክ ህዝቦች መካከል ፊት የወጣ ህዝብ ሆኖ ሳለ በመሃል በነበሩት በመዋቅር ችግር ታሪኩ እንዲደበዝዝ እንዲጠፋ ተደርጎ ብዙ ስራዎች ወደ ኋላ የተመለሱበትን ዘመን አሳልፈን ዛሬ ደግሞ የማህበረሰቡን ቴሌቪዥን ጣቢያ ስራ ከጀመረ በኋላ ራሱን አስችሎ በራሱ ተቋም እንዲመራ በራሱ ተቋም ስራ እንዲያሳልጥ መደረጉ በዚህ ልክ ይህን ህንፃ ዛሬ ለማስመረቅ በመብቃታችን የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። የካፋ ዞን አመራሮች የቅብብል ውጤት ነው ተብሎ ሊወሰድ የሚገባ ስራ ነው። የቴሌቪዥን ጣቢያው ከኢትዮጵያ መገናኛ ብዙሃን ባለስልጣን የ24 ሰዓት የስርጭት ፍቃድ ሰርቲፊኬት የተረከበበት ቀን የምስራች ዜና የተበሰረበት ዕለት ነበር። ከራሱ ወይም በዞኑ ውስጥ ካሉ ነባር ብሔረሰቦች ቋንቋ ባሻገር በአማርኛ በእንግሊዘኛ ዓለም አቀፋዊነትን ተላብሶ ራሱን አሳድጎ በ24 ሰዓት ቴሌቪዥን ጣቢያ ስርጭት ብቅ ማለቱ ስራን ከመሰረቱ ለምንጀምር ሰዎች ምሳሌ የሚሆን የቴሌቪዥን ጣቢያ ስለሆነ የቴሌቪዥኑም ስራ አስኪያጅንም ይሁን አጠቃላይ ቴሌቪዥኑ ውስጥ ነው ይሄን ስራ ሲያከናውኑ የነበሩ ባለሙያዎችንና የቦርድ አባላትን
በክልሉ ስምም በራሴ ስም ላቅ ያለ ምስጋና ለማቅረብ እወዳለሁ። መጀመሪያ አትችሉም የሚለው ነገር ችለን አሳየ። ከዚህ አዋሳ 750 ኪሎ ሜትር በላይ ተጉዘን ለአርብና ለሮብ የሰበሰብነው ለአርብና ለሰኞ ሲናደስ እንችላለን የሚለውን አሳይተናል። መቻላችንን አረጋግጠናል። ኢንተርናሽናል ስርጭት ነው። አካባቢው በሀገር አቀፍ ደረጃ በዓለም አቀፍ ደረጃ ዲያስፖራም ያለው ማህበረሰብ ማለት በአካባቢው እንቅስቃሴ ላይ መረጃ በመስጠት ባህሉን በማጎልበት በብዙ መንገድ ሊመነዘር የሚችል ትልቅ ማህበረሰባዊ ፋይዳ ያለው ተቋም ነው። በዞናችን ውስጥ ያሉትን የኢኮኖሚ እንቅስቃሴዎች፣ ማህበራዊ እንቅስቃሴዎች፣ ፖለቲካዊ እንቅስቃሴዎች፣ የመጡ ለውጦች፣ በርካታ ኩነቶችን በተገቢው እየዘገበ እንደውም የህዝብ ድምጽ እየሆነ የመልካም አስተዳደር ጉዳዮችን ጭምር ምን አሉ፣ ምን ጉድለቶች አሉ እስከ ቦታ በመውረድ በማጣራት በጣም ጥራቱን የጠበቀ መረጃ ለማህበረሰቡ እያቀረበ እያደረሰ የቆየበት ሁኔታዎችን በአዎንታ የምንወስደው ነው የሚሆነው። ይህም ተጠናክሮ እየቀጠለ ያለበት ሁኔታ አለ። ለህዝቡ መሰረታዊ ጥያቄዎች ምላሽ በመስጠት የህዝብ ተጠቃሚነትን ማረጋገጥን ቀዳሚ አጀንዳው አድርጎ የሚንቀሳቀሰው የካፋ ዞን አስተዳደር ከሌሎች ባለድርሻ አካላት ጋር በመቀናጀት ባደረገው ርብርብ የዞኑ ህዝብ የተሟላ አገልግሎት የሚሰጥ የሚዲያ ተቋም ባለቤት የመሆን ህልሙ በዚህ መልኩ እውን ለመሆን በቅቷል። ሚዲያ እጅግ በጣም ወሳኝ በመሆኑ ዘመኑ የሚዲያ ዘመን እየተባለ እንደምትጠራ እናውቃለን። ይሁንና ባለፉት ዘመናት የካፊን ሆኖ ሬዲዮና ቴሌቪዥን ይሰብራል ከሚለው ቅስም ሰማሪ አባባልና ኢፍትሐዊ የሚዲያ አጠቃቀም ለመውጣት ለመጀመሪያ ጊዜ ሰኔ 26 2001 ዓ.ም በዞናችን ተቋቁሞ ስራ የጀመረው የ97.4 ኤፍኤም ሬዲዮ ቋንቋችን ሬዲዮ የሚሰብር ሳይሆን ፍጹም የሚስማማ መሆኑን በማስመስከር ከፍተኛ አስተዋጽኦ እያበረከተ ይገኛል። የከፋ ማህበረሰብ ሬዲዮም በቦንጋ ከተማና ዙሪያው የማይናቅ አስተዋጽኦ እያበረከተ ስለሚገኝ ለሁለቱ ሚዲያዎችና ሚዲያው እንዲሳካ እንዲጎላ ለህብረተሰቡ እየተጉ ያሉትን ባለሙያዎች በዞኑ አስተዳደርና በራሴ ስም ላቅ ያለ ምስጋና አቀርባለሁ። ይህ እንዲሳካ በየደረጃው የተሰሩ ስራዎች፣ እነዚህ ስራዎች ፍሬ እስኪያፈሩ ድረስ የተደረጉ የቅድመ ዝግጅት እንቅስቃሴዎች ስራውን እንዲያስተባብሩና እንዲመሩ ኃላፊነት የተሰጣቸው አካላት የሰጡት አመራር ተቋሙ ዛሬ ለደረሰበት ደረጃ መሰረት የጣሉ ናቸው። ትናንትን እያወሳን ዛሬ በእጃችን ስለገባው እድል ስናወጋ ይህ ምኞት እንዲሳካ ቀንና ማታ ለተሯሯጡ አካላት አስተዋጽኦ ዕውቅና በመስጠት ጭምር ነው። የሰው ኃይልና የቴክኖሎጂ ግብዓቶች አቅርቦት በቅድሚያ ትኩረት የተሰጠበት ነበር። የቴሌቪዥን ጣቢያው በእነዚህ ሀብቶቹ በመታገዝ ስለ ጸጋዎቹና ባህላዊ እሴቶቹ በራሱ ሚዲያ በሰፊው እንዲነገርለት በጉጉት ሲጠብቅ ለነበረው ህዝብ በዚህ መልኩ ተልእኮውን መወጣት ጀመረ። ተቋሙ ባለው ውስን ሀብት ወደ ሰፊው ተግባር እንዲገባ የባለሙያዎች መነሳሳትና የአመራሩ ግፊት አስተዋጽኦ አበርክተዋል። እነዚህ የሥራ ክፍሎችና ባለሙያዎቹ ትልቁን ተልእኮ ተሸክመዋል። ሥራው በጥራትና በወቅቱ እንዲፈጸም የሚዲያው አመራር ሚና ላቅ ያለ ነው። አካባቢውና ሀገር እንዴት ውለው እንዳደሩ መረጃ የሚያቃብሉ ወቅታዊ ጉዳዮች፣ የልማትና የመልካም አስተዳደር ስርዓት ግንባታ እንቅስቃሴዎች፣ ህብረተሰቡ ከድህነት ለመላቀቅ የሚያደርገው ትግልና ተሞክሮዎቹ እንዲሁም በየዓመቱ በጉጉት የሚጠበቁ ብሔራዊ ህዝባዊና መንፈሳዊ የአደባባይ በዓላት በተለይም የማህበረሰቡ ሀገር በቀል እሴቶች የቴሌቪዥን ጣቢያው ትኩረት የሚሰጣቸው ይዘቶች ናቸው። ትላንትና ምንም መረጃ ማግኘት የማይችል ህዝብ በመጠኑ መረጃ አግኝቷል፣ ተነቃቅቷል። ግብርናውን የማሳለጥ ስራ ሰርተዋል። ትምህርትን የማሳለጥ ስራ ሰርተዋል። የመልካም አስተዳደር ችግሮችን የማግኘት ስራዎች አሉ። ከመንግስት የሚመጡትን ፖሊሲና መመሪያዎችን እንዲያውቅ ህዝቡ ደግሞ ህዝቡ የሰሩትና ህዝቡ የሰራበትና መንግስትን እንዴት እንደሚደግፍ ደግሞ ከህዝብ ወደ መንግስት ድልድይ ሆነን በርካታ ስራዎችን ሰርተናል።
እስካሁን ወደ 7 ዓመታት የቆየበት ሁኔታዎች አሉ። ከዚህ በመነሳት በ7 ዓመት ቆይታ ውስጥ በርካታ ውጤቶችን ያስመዘገበበት ሁኔታ ማየት ይቻላል። ለአብነት ያክል ካፋ ዞን በርካታ ተፈጥሮ ያድላት ዞን ናት። ሰፊ የመልማት እድል ያለበት፣ በርካታ ገጸ በረከቶች ያሉበት፣ ይሄን አጠቃላይ ተፈጥሮ ሀብት በተገቢው እንዴት መጠቀም እንደሚቻል አጠቃላይ ያሉን አቅሞች ምንድናቸው፣ እንዴት መጠቀም አለብን ከሚል አንጻር በተለይ ይሄ ጎልቶ እንዲታወቅ ከማድረግ አኳያ የተሰሩ ስራዎች ቀላል የሚባሉ አይደለም። ተግባራችን ሰፊ፣ የህዝባችን ፍላጎት አዳጊ። በእነዚህ ሁኔታዎች ውስጥ ሆነን እየሰጠን የምንገኘው አገልግሎት የተሟላ ነው የሚል ግምገማ አይኖረንም። በተለይም ከህዝቡ ፍላጎትና አካባቢው ካለው አቅም አንጻር እንዲሁም ከዘመኑ የሚዲያ የውድድር ፍጥነት ደረጃ አንጻር ገና ብዙ እርምጃዎችን መጓዝ እንዳለብን ይሰማናል። ለህዝቡ የሚቻለውን ህዝቡ የሚፈልገውን ዜና አሁን ወቅቱን የዋጀው ፕሮግራምና ዜና አቀርበናል ማለት አንደፍርም። ምክንያቶቹም ስላሉት ሚዲያ በአሁኑ ሰዓት ገበያ ላይ ተወዳዳሪ መሆን አለበት። ሚዲያው ተወዳዳሪ ለማድረግ ደግሞ አንዱ ትልቁ ጥራት ነው። ጥራት የሚጀመርበት ከባለሙያ ነው። ጥራት ከሚጀመርበት ከአጀንዳ ቀረጻ ነው። በእርግጥም የምንገኝበት ቁመናም ይህንን እውነታ ያጠናክራል። የቴሌቪዥን ሥራ ትልቅ ሀብትና ብዙ መድከምን የሚጠይቅ ሲሆን የቴሌቪዥን ጣቢያው ተልእኮውን በተሟላ መልኩ እንዲወጣና ተወዳዳሪ እንዲሆን ጉድለቶችን ለመሙላት የባለ ብዙ ወገን ርብርብና ድጋፍን ማጠናከር ቀጠሮ የሚሰጠው ተግባር አይደለም። በስካሁኑ ጉዟችን ከፈጸምነው በላይ ፊት ለፊት የሚጠብቀን ተልእኮ ከፍ ይላል። የተመልካቹን እርካታ ለማሳደግ ብዙ መስራት ይጠበቅብናል። የሚዲያው ባለቤት የሆነው ህዝባችን ከተመልካችነት ባሻገር ትልቁ አቅማችን እንደሆነ እናምናለን። ይህንን ትልቁን አቅም ተጠቅመን ወደ ስኬት ማማ ለመሻገር ጉዞ ጀምረናል። ለተቋሙ እድገት የእርሶ ድጋፍ ወሳኝነት አለውና ተባብረን ከሰራን ተያይዘን እናድጋለን። ጥንካሬዎቻችንን ለተገልጋዮቻችን፣ ድክመቶቻችንን ደግሞ ለኛ እንዲጠቁሙን በዚህ አጋጣሚ ጥሪያችንን እናስተላልፋለን።